ትፈልጋለህ? አንቺ ደጋግሞ መጠየቅ ካልታከተሽ እኔም ደጋግሜ መመለስ አይከብደኝም። አዎ እፈልጋለሁ። ስለዚህ ለኔ የሆነ ነገር ታደርግልኛለህ? ምንድነው እሱ? ዘርፌ በግፍ የነጠቀችኝን ሀብት በድጋሚ በእጄ እንድታስገባልኝ እፈልጋለሁ። ምን? አንተ ያ ሁሉ ሀብት ይዘህ እኔ ባዶ እጄን አንተ ቤት መግባት አልፈልግም። የግድ ባላንስ መሆን አለበት። ግን አታስብ፣ እኔ ጋር ጥሩ ዘዴ አለ። ከንፈርህን ልስምህ እችላለሁ? ምን? እንጂ ሉላ ምንድነው እያደረግሽ ያለሽው? ለሆነ ሰው የሆነ ነገር ማሳየት ፈልገሻል ማለት ነው? ነገ በጣም ብዙ የምናወራው ጉዳይ ይኖረናል። እንዴ ወደ ውስጥ ግባ አትይኝም እንዴ? ለሱ እንኳን በጣም ገና ነህ። ወደ ልብሽ አላልኩሽም እኮ። እንደው ወደ ልብሽስ ቢሆን ምን ያህል ጊዜ የሚፈጅብኝ ይመስልሻል? ቅድም የነገርኩህን ነገር ማድረግ ከቻልክ እስኪ የሚፈጠረውን ነገር እናያለን። መልካም ምሽት። ኦኬ ቻው። እሺ ሰላም ዘርፌ፣ እንዴት ነሽ? አለን። ከንፈሩን ስስም ያየው ነበር እና ታዲያ እጮኛ አይደል እንዴ? ለምን ገረመሽ? እሱስ አልገረመኝም። ምናልባት የገረመኝ ነገር ቢኖር ግን ያሸበላ ዶክተር ለምን ያህል ጊዜ እንደፈጀበት ብቻ ነው። አታስቢ፣ በቅርቡ በእጅ ያስገባዋለሁ። በእጅሽ ማስገባት ሳይሆን ቀድመሽ ቤቱ እንድትገቢ ነው የምፈልገው። ይሄንን ስራ ለኔ ልትይልኝ ትችላለሽ? ለምንድን ነው የምታውልሽ? እኔን ሳታማክሪ ከዚህ በኋላ ምንም ነገር እንድታደርጊ አልፈልግም። ከንፈሩን መሳሙን ቢሆን እየቀለድኩ አይደለም። እስኪ ቆይ አሁን ንገሪ። እኔ ቆይ ላንቺ ምንሽ ነኝ? ይሄ ደግሞ ምን አይነት ጥያቄ ነው? ልጄ ነሻ እኮ የወንድምሽ ያደራ ልጅ። አደራን እዚህ ውስጥ ምን አመጣው? ምናልባት ይሄንን ነገር ስነግርሽ ላታምኚኝ ትችላለሽ። እኔ ግን አሁንም አንቺ እናቴ እንደሆንሽ ነው የሚሰማኝ። አንድም ቀን እንኳን የባዳነት ስሜት ተሰምቶኝ አያውቅም። እኔም ላንቺ የሚሰማኝ ስሜት ተመሳሳይ ነው። ውሸታም። ምን? እንደ ልጅ ብታይኝማ ቢያንስ ሆቴሉን በስሜት አዞሪልኝ ነበር። እሱን እንኳን መቼም አታስቢው። እና ታዲያ ተሳሳትኩ? አንቺ እኮ መቼም ለኔ ተጨንቀሽ አታውቂም። አሁንም ከእህትሽ ጋር መገናኘት አላቆምሽም አይደል? ቆይ ሁሌ ስለ ገንዘብ በጠየቅኩሽ ቁጥር ይሄንን ነገር ብቻ ነው አይደል የምትይ? ይሄ ምክር የእሷ እንደሆነ አውቃለሁ። ቆይ ለምን አታውንም? ለምን አታውሽም እንዴ? እድሜ ልኳን በዚህ ሀብት ስትንዳላቀቅ አይደል እንዴ ኖረችው? እና ታዲያ አሁን ላይ ለምን ለተረኛው አትለቅላት? እያሽማጠጥሽ መሆኑ ነው? ይልቅ አሁን ይሄንን ተይውና የራስሽ የሆነ ሀብት ከፊትሽ እየጠበቀሽ ነው። ዶክተሩ በዚህ ሳምንት ውስጥ ከሚስቱ ጋር ያለውን ፍቺ ይጨርሳል። ከዛ በኋላ ነፃ ነው። ዶክተሩን የደወለው። ሄሎ ዶክተር፣ ምን ነው ገና ከመኪና ከመውረዴ ናፈቅኩ እንዴ? በእርግጥ እኔንም ናፍቀኛል። እሺ ማታ ስትተኛ በደንብ እናወራለን። በቃ ጥሩ ተዋናይ ወጥቶሻል ባክሽ። እንግዲህ ምን ታደርጊዋለሽ? ከዳይሬክተሯ ነው። እኔ የምለው አክስቴ፣ ቆይ እሺ ከዚህ በኋላ ያንቺ እቅድ ምንድን ነው? ዶክተሩን አገባሁት ይባል፣ እሺ ከዛስ? 65% በመክፈል 35% እውነተኛ ቅናሽ የሚያገኙባቸውን አፓርትመንት ቤቶች በትልልቅ ኤምባሲዎች በተከበበችውና ከ5 በላይ ኢንተርናሽናል ትምህርት ቤቶች መገኛ በሆነችው በሳር ቤት በባለ 2ና ባለ 3 መኝታ ቤቶች አማራጮችን ይዘንሎት መጥተናል። ቴምር ፕሮፐርቲ ባለ 2 መኝታ በ5.7 ሚሊዮን ብር፣
ባለ 3 መኝታ በ9.9 ሚሊዮን ብር ጠቅላላ ክፍያ። ከዚህ በተጨማሪ በአዋሬ በፒያሳ እንዲሁም በአያት ሳይቶቻችን ላይ ሽያጮችን ይዘን መጥተናል። ለተጨማሪ መረጃ ይደውሉልን። ከዛማ ጥሩ ሚስት ሆነሽ ልጆች ወልደሽለት ትኖሪያለሽ እንድልሽ ነው እንዴ የምትፈልጊው? ቆይ አንቺ መቼ ነው ግን እንደ ዘመኑ ሴቶች የምትነቂው? የአሁኗ ሚስቱ ምንም ነገር ሳይሰጣት እንዳባረራት ታውቂያለሽ አይደል? አንቺን ግን በፍጹም እንደዚህ ማድረግ አይችልም። ለምን? መቼም ስለሚያፈቅርሽ ምናምን እያልሽ እንደማትጃጃይ ተስፋለኝ። ሲጀመር ከጋብቻ በፊት የነበረ ሀብት ምናምን ብሎ ነገር የለም። ሲያገባሽ ሙሉ ሀብቱን ሊያካፍልሽ ቃል ገብቶ ነው። እሺ አይሆንም ካለስ? ይቀራላ። ሲጀመር እኔ ማገባው ገንዘቡን አይደለም። እሺ ይሁንና እሺ አለ ይባል። ከዛ በኋላስ? ያኔ እድል ካንቺ ጋር ናት ማለት ነው። የእድል በሮች በሙሉ ሰተት ብለው ወደ አንቺ ገቡ ማለት ነው። ሌሎች ገንዘብ ወዳድ ሴቶች እንደሚያደርጉት ፈትቼው ግማሽ ሀብቱን እንደወስደው ነው? ካሰብንበት ሙሉውንስ ማን ይከለክልሻል? አልገባኝም። ሙሉውን ሀብት እንዴት ነው የራሴ የማደርገው? መቼም እኔ እንዳደረኩት ይሁን አልልሽም። አታስቢ። የባልሽ ገዳይ ተብለሽ እንዳትጠረጠር የሚያደርግ ጥሩ እቅድ አለኝ። ለነገሩ ከመጀመሪያውንም እንግደለው እንደምትይ ጠርጥሬ ነበር። ያውሻ እውነት እዚህ ቤት የመጣው ዝምድና ፈልጎ የመጣ ይመስልሻል? እሱማ አንቺ ሙሉ ሀብቱን በራስሽ ስታደርጊ ቀን ጠብቆ የመጣበት የራሱ የሆነ ምክንያት ይኖረዋል። ለራት ሲያስቡን ለምሳ አደረግናቸው የሚል አባባል አለ ታውቂያለሽ? ስለዚህ ሳይቀድሙን እንቅደም እያልሽ ነው? አሁን ትንሽ እየገባሽ ነው ማለት ነው። ይልቅ ከንፈሩ ላይ ብዙ አትቆይ፣ ቶሎ በይና ውጤት አሳይኝ። አታስቢ፣ አሳይሻለሁ። አሳይሻለሁ የሚለው ግን የዛቻ ይመስላል። ለማንኛውም ገብቼ ልተኛ። ቆይ ያደላላ ግን ሰራተኛ አምጣልኝ ብዬው ነበረ፣ እስካሁን አላመጣልኝም። እንዴ የሆነ ሰራተኛ ግን ያስፈልገኛል። ቆይ ሳሮን ለምን አትሆንም? ማናት ደግሞ ሳሮን? ብቻ ከዚህ በፊት የነበረችው የቤዛ ጓደኛ እንዳትሆን። ከነ ቤዛ ጋር ተጣልታለች። ማለቴ ከነሱ ጋር እንደ ድሮ አይደለችም። ደግሞ ከኔ ጋር ከድሮም ሰላም ነን። አንቺም ታውቂያለሽ። ደግሞ ከዚህ በፊት ሱራፌል ሊያጠቃኝ ሲሞክር እሷ ነበረች ያዳነች። ንገሪኝ እስቲ። ቆይ የዚህ ቤት ባለቤት ማን ነው? አንቺ። ስለዚህ እኔ ያልኩት ብቻ ነው የሚሆነው። ያቺ ልጅ በፍጹም አትሆንም። ሲጀመር ከነቤዛ ጋር ጓደኝነት ዝምድና ያለው ሰው ይሄን ቤት አይረግጥም። ቆይ ግን ቤዛ የዚህን ያክል ምንድን ነው ያደረገች? አሁን በቤዛ ጉዳይ ከአንቺ ጋር የምንለፋለፍበት ጊዜ የለኝም። ግቢና ተኝ። ግድ የለም አሁን እንደፈለግሽ መሆን ትችያለሽ። በጣም በቅርብ ጊዜ ግን ከከፍታሽ ቁልቁል ካልዘቀዘቅኩሽ እኔ ሉላ አይደለሁ። በጣም ትንሽ ጊዜ ብቻ። ለምንድን ነው ቆይ እንደዚህ እያየኸኝ ያለው? እኔ እንጃ፣ ለራሴ መልሱን ባውቀው በጣም ደስ ይለኝ ነበር። ብቻ ኖርሽም አልኖርሽም ዝም ብለህ አይኗ አያት ይለኛል። ኧረ አንተ ሰውዬ ወንድነት እንዳናት ፀጉር እየሸሸ ነው ያለው። አይ ነገሩ አልገባኝም እንጂ የሆነ ምትሃት ነገር ሆኖ አለሽ። እኔ የምለው መቼ ወደ ሀገር ልትመለስ አሰብክ? ኧረ ባዶ እጄንማ አልመለስም። እና ታዲያ ባዶ እግርን ይሻላል? ኧረ ተይ፣ በቁም ነገርማ እንደዚህ ላንቀዬ እስከሚታይ አልስቅም። ተይ እንዴ! እውነቴን እኮ ነው። መቼም የድንቅነሽ ነገር ያበቃ ይመስለኛል። ምን ዋጋ አለው? የእሷ ሲያልቅ ደግሞ የአንቺ ጉዳይ ጀመረ። መቼም የሽብሩ ጉዳይ ማለቂያ የለም። እና ጉዳይ የሆነሻል እያልከኝ ነው? ለዚያውም ትልቁ ጉዳይ ነሽ ሳሮኒ፣ ትልቁ። ግን ምን ዋጋ አለው ሳሮኒ? ነገሩ ሁሉ እዛና እዚህ የሆነ ተቸገርኩ። ኧረ ተይ። ምን ነው ችግር አለ እንዴ? አይ ሳሮኒ፣ ቤተሰቦቼና የሀገሬ ሰዎች የሚያውቁኝ ምንም ነገር ሳላንገራግር ያሰብኩትን ነገር ሳሳካ ነበር። እና ታዲያ አሁን ምን ተፈጠረ? አንቺ ነሽ ሳሮኒ፣ ሌላ ምን ይፈጠራል ብለሽ? አልገባኝም። አይ ሳሮኒ፣ ስትለግምኝ ነው እንጂ አሁን ሳይገባሽ ቀርቶ ነው። ድንቅነሽን ይዤ እመለሳለሁ ብዬ ባዶ እጄን ስመለስ ወደ ሀገሬ ምን ይባላል? ንገሪኝ እስኪ። ታዲያ ምን ችግር አለ? እኔ ድንቅነሽ ናት ብለህ ይዘኸኝ ትሄዳለህ። ከተማ ስትሄድ አድጋና ተለውጣ ነው ትላቸዋለህ። ከዚህኛው ውስጥ ቀን ሊቀድሙ ይሻል ነበር። አይ
ግን ትወደኛለህ? እንጃ ሳሮን፣ ይሄ ነገር እንዲያው ፍቅር ብቻ ነው ብለሽ ነው? እና ታዲያ ምን ሊሆን ይችላል? ምናልባት ልክፍት ሳሮን፣ እኔ እንዲያው የክብር ነገር ሆኖብኝ ነው እንጂ ያቺ ድንቅነሽ የምትባለው ለአንድም ቀን ተመቻት አላውቅም። እውነት ክብር ሌላ ፍቅር ሌላ። እውነቴን ነው የምልሽ ሳሮን፣ አንቺን ከማግኘት በፊት ይሄ አባባል ምንም አይዋጥልኝም ነበር። ሰው እንዴት ከክብር ፍቅርን ያስቀድማል ነበር ምል እውነት። አሁንስ? አይ አሁንማ ከሁሉም ኃያልና ጉልበተኛው ፍቅር እንደሆነ ተረዳሁ። እውነት ይሄንን ንግግር ካንተ በመስማቴ በጣም ደስ ብሎኛል። ግን ቆይ ስራ ምን ነበር? የት? እዚህ ነው ሳሮን? አይ እዛ ገጠር እያለ ምናልባት በየመሽታው ቤት መዞር። ከቤተሰብ የወረስኩት ብዙ ጥማድ መሬት አለ፣ ግን አንድም ቀን አልሼው አላውቅም። ለምን? ማረስ ስለማችል ነው? ሱሬ እሺ ቆይ እንዳዘንክብኝ ልንቀጥል ነው? ቆይ ምን አድርግ ነው የምትይኝ ቤዛ? ቢያንስ ትንሽ ፈገግ በልና ልቤ ይረፍ። ይቅርታ፣ ይህን ያህል አስጨንቅሻለሁ ብዬ አላሰብኩም ነበር። ይገባኛል። እንዲያውም አሁን ላይ እያደረግከው ያለው ድርጊት ከድሮ ይበልጥ እንዳከብር እያደረገኝ ነው። ከምንም በላይ አንቺን እያናደደሽ ያለው ነገር የገባኝ ይመስለኛል። እውነት ግን ሮቤልን የማገባው ይመስልሃል? ምንስ ዓላማ ቢኖረኝ የውሸትስ ቢሆን የእሱ ሚስት መባል የምፈልግ ይመስልሃል? ከዚህ በኋላ በምንም ተአምር ከእሱ አጠገብ እንድትገኝ አልፈልግም ቤዛ። እሺ መቼም አልገኝም። አሁን ግን ከሉላ ጋር ቀጠሮ ስላለብኝ ልሄድ ነው። ግን በጣም እየተጠነቀቃችሁ እሺ? አልገባኝም። ቆይ በቃ አንተ ከዚህ ነገር ውስጥ ራስህን ልታገል ነው? አብረን ነው እኮ የተከዳ ነው። እሺ ቆይ እኔ ምን ላድርግልሽ? ታውቃለህ፣ ልክ እንደዚህ ስትለኝ ነው ይበልጥ የምጠነክረው። አንቺን የሚያጠነክርልኝ ከሆነማ ሁሌም ቢሆን የንግግሬን ካፌ አለየው። ቆይ ዛሬ ምን ስራ አለ? ረሳሽው እንዴ? አሁን እኮ የራይድ ሹፌር ሆኛለሁ። ደግሞ ለመኖር መስራት እንዳለብን ታውቂያለሽ። ሳሚና ኩቻ አብረውን ስለሌሉ ቢያንስ አንተ የሆነ ሀሳብ እንድታዋጣ ፈልጌ ነበር። የኔ ውድ፣ አሁንም ቢሆን አንቺ በሰዎች ውድቀት ላይ ተረማምደሽ ማለፍ የምትፈልጊ አይነት ሰው አይደለሽም። ታስታውሻለሽ አይደል? ሀብቱ ይቅር እንጂ በእኔ የተነሳ ማንም ሰው እንዲጎዳም ሆነ እንዲሞት አልፈልግም ብለሽኝ ነበር። ቆይ ግን ለምንድን ነው በዚህ ልክ የሮቤል መሞት እንደዚህ እያንገበገበ ያለው? ወይስ አንቺም እንደ ሳሚ ወንድም ስለሆነ ነው ልትይ ነው? የእውነት አሁንስ አስመሰለብህ። ከዚህ በፊት እኮ በመሀል የገባብህን ሰው በሙሉ ማስወገድ ነበር ፍላጎት። እና ያ አንቺ የዋዋ ሚስቴን ጨካኝ ከማድረግ ውጭ ምን ጠቀመኝ? ቆይ የእኔ መጨከን ብቻ ነው የሚታየህ? እንደሱ እኔ ላይ እየጨከኑብኝ። እኔ እያልኩ ያለሁት ማንም ሰው ሳንጎዳ ሀብታችን ወደ ራሳችን የምናስመልስበት በቃ የሆነ መፍትሄ እንፈልግን እያልኩ ያለሁት እኮ። እሺ ሌላ ምን አይነት መንገድ አለ? በእርግጥ ይሄ ነው የምልሽ ነገር የለኝም። እኔን ለመርዳት የሆነ ያልፈለክበት ምክንያት አለ እንጂ ከዚህ ችግር ውስጥ የሚያስወጣ መፍትሄ አታ አይደለም። እሺ ከሉላ ጋር ምን ለማውራት ነው የተቀጣጠራችሁት? ራስህን ከዚህ ነገር ውስጥ አውጥተህ የለ ምን ያገባሃል? ቤዛ ታውቆሻል፣ ግን በጣም ስሜታዊ እየሆንሽ እኮ ነው ያለሽው። እሺ ቆይ መቀጣጠራችሁን ያ ዶክተር ቢያቅስ? አንቺ እዚህ ነገር ውስጥ እንዳለሽበት ተረዳ ማለት አይደል እንዴ? ለዚህ እኮ ነው ያንተ እርዳታ ያስፈልገናል ያልኩት። ቢያንስ እሷን ደበቅ ያለ ቦታ እንዳገኛት እንድታመቻችልኝ፣ ወይ ደግሞ እሷን በማገኝበት ሰዓት መኪናዋን እኔ እንዲዛት። ቤዛ ጉዳዩ መኪና አይደለም። ሉላ ከቤት ስትወጣ ጀምሮ ዘርፌም ሆነች ያ እርኩስ ዶክተር እሷን የሚከታተልላቸው ሰው መቅጠራቸው አይቀርም። እና ታዲያ ሳንገናኝ እንዴት ነው ሀሳባችንን መለዋወጥ የምንችለው? ለምሳሌ በስልክ ሊሆን ይችላል። ቤዚ እስካሁን ልፋትሽ እኮ ገደል እንዳይገባ ሰግቼ እኮ ነው። ታዲያ ከፈለጉም እኮ ስልኳንም ሊጠልፉት ይችላሉ። አይ እዛ ደረጃማ የሚደርስ አቅም ያላቸው አይመስለኝም። ዘርፌ ባይኖራት እንኳን ወንድምህ ሊኖረው ይችላል። ቆይ እኔን ለማበሳጨት ነው ወንድም እያልሽ እያወራሻለሽ? እና ታዲያ አንተም አታናደኛ? እኔ ደግሞ ምን አድርጌ ነው እያናደድኩሽ ያለሁት? ለምሳሌ ቅድም እኔ ሳታጎርስ ለብቻ ነው የበላው ነበር። ወይ በሞቴ እንዳትቀየሚኝ ባክሽ። ይሄን ማላህን እንደማልወደው ስንቴ ነው የነገርኩ? ቆይ እኔ አንተን ካጣው ምን ሆናለሁ? ቤዚ ሞትም ቢሆን እኔ እና አንቺ ያለየ ነው። ቅድም ካስከፋውሽ ይቅር በይኝ። ይቅር ባልልህ የምጎዳው እኔ ስለሆንኩ ነው እንጂ እንደ ጥፋትህማ ይቅርታ አይገባህም ነበር። መቼም በእኔ እንደማጨክኝ አውቃለሁ። ወድሻለሁ። እኔም ወዳለሁ። ወይዘሮ ዘርፌ የሚያስተናግደኝ ሰዓት እኮ ራሴን እያስተናገድኩ ነው። ምን ችግር አለ? ቤታ አይደል እንዴ?
ሉላ እንደሆነች ስላንተ አውርታ አጠግብ። እኔም ቀኑም ሌቱንም የሷን ስም ነው የምጠራው። ታውቃለህ ከሉላ የነበረህን ነገር ሳይ መንታህቷ ምን ያህል ታፈቅራት እንደነበረ ተረዳው። አትሳሳች። አሁን ከቤዛ በላይ እያፈቀርኳት ያለሁት ሉላን ነው። ታዲያ ምን ትጠብቃለህ? አንዱ ሳይቀድም ቶሎ ላፍ አታደርጋትም እንዴ? ለነገሩ ላፍ እንዳረካትማ አየሁ እኮ። በእርግጥ ራሷ ናት ሳመች። ፊት ሰታት ማለቴ ከንፈር ሰታት ማለቴ ነው እኮ። ዛሬ ደግሞ ከወትሮ በላይ በጣም ጨዋታ ጨምረሻል። እስኪ ባክሽ እየጠጣሽ። እንዴት ነሽ ቤዛ? ለምንድን ነው ግን መገናኘታችንን ያልፈለግሽው? ምናልባት መገናኘታችን ችግር ከፈጠረ ብዬ እኮ ነው። ደግሞ ያንን ዶክተር አታውቂውም። አንቺ ላይ ሰላይ መላኩ አይቀርም። ግን እኮ በጣም ናፍቀሽኛል እህቴ። እኔም በጣም ነው የናፈቅሽኝ ሉላዬ። ግን ደግሞ እኔና አንቺ እንደምንገናኝ ዶክተሩ ካወቀ በእኔ ልህ ምናልባት አንቺን ሊጎዳሽ ይችላል። እና መቼም በአካል ላንገናኝ ነው? ምን እያልሽ ነው? በደንብ ነው እንጂ የምንገናኘው። የእናቴ ልጅ አንድ ትልቅ የቀረሽኝ ሀብት እኮ አንቺ ብቻ ነሽ። ታውቂያለሽ፣ ማታ ሳለቅስ ነው ያደርኩት። ለምን ውዴ? የተፈጠረ ችግር ነበር እንዴ? የወለዱኝ እናትና አባቴ ምን ይመስሉ ይሆን እያልኩ የማላቃቸው ቤተሰቦቼን ስናፍቅ ሌሊቱን ሙሉ ሳለቅስ ነው ያደርኩት። እባክሽ እህቴ ራስሽን እንደዚህ አትጉጂ። መልካቸው ግን ምን ይመስል ነበር? ማለቴ አንቺ ለትንሽ ጊዜም ቢሆን መልካቸውን በደንብ ታውቂዋለሽ ብዬ ነው። ፎቶቸው ካለ እስኪ ላኪልኝ። በፈጠረሽ ሉላ ረፊ። ምን እንደሚመስሉ ማየት ብቻ ነው የፈለኩት። እሺ በቃ ቴሌግራም ላይ ልክልሻለሁ። አመሰግናለሁ። ለእቅዳችን የሚረዳን የሆነ ሀሳብ እያሰብኩ ነበር። ምንድን ነው እሱ? በእርግጥ ድንገት ነው ሀሳቡ የመጣልኝ። እሺ የምን ሀሳብ ነው? በእርግጥ በስልክ ነው መገናኘት የምንችለው ስትይ ሌላ ስልክ አዘጋጅቻለሁ። በስልክ የተቀረጸ ድምፅ አለ። አንድ ጊዜ አዳምጩ። የምን ድምፅ ነው ሉላ? መጀመሪያ ዝም ብለሽ ስሚው። ሲጀመር ከጋብቻ በፊት የነበረ ሀብት ምናምን ብሎ ነገር የለም። ሲያገባሽ ሙሉ ሀብቱን ሊያካፍልሽ ቃል ገብቶ ነው። እሺ አይሆንም ካለስ ይቀራል። ሲጀመር እኔ ማገባው ገንዘቡን አይደለም። እሺ ይሁንና እሺ አለ ይባል። ከዛ በኋላስ ያኔ እድል ካንቺ ጋር ናት ማለት ነው። የእድል በሮች በሙሉ ሰተት ብለው ወደ አንቺ ገቡ ማለት ነው። ሌሎች ገንዘብ ወዳድ ሴቶች እንደሚያደርጉት ፈትቸው ግማሽ ሀብቱን እንደወስደው ነው። ካሰብንበት ሙሉውንስ ማን ይከለክልሻል? አልገባኝም። ሙሉውን ሀብት እንዴት ነው የራሴ የማደርገው? መቼም እኔ እንዳደረኩት ይሆን አልልሽም። አታስቢ። የባልሽ ገዳይ ተብለሽ እንዳትጠረጠር የሚያደርግ ጥሩ እቅድ አለኝ። ለነገሩ ከመጀመሪያውኑም እንግደለው እንደምትይ ጠርጥሬ ነበር። ያውሻ እውነት እዚህ ቤት የመጣው ዝምድና ፈልጎ የመጣ ይመስልሻል? ቆይ ድምጿን ሪከርድ አድርገሽው ነው? በአጋጣሚ ማታ አንቺ ስትደውይልኝ ነው ድንገት ሀሳቡ የመጣልኝ። እንዳታውቅብኝ ብዬ ዶክተሩ የደወለ አስመስዬ ያንቺን ስልክ ዘጋውና በፍጥነት ሪከርድ ውስጥ ገብቼ ስልኩን ሶፋው ላይ ያስቀመጥኩት። የለየልሽ ቆቅ ወጥቶሻላ። ዘርፌ ከኔ የባሰች ቆቅ ስለሆነች የግድ ጥንቃቄ ማድረግ ነበረብኝ። በእርግጥ ይህንን መቅዳትሽ ጥሩ ነው። ቢያንስ ሁለቱን እሳትና ጭድ ለማድረግ በጣም መልካም ነው። በእርግጥ የኔ እቅድ እሱ ነው። ዶክተሩ ዘርፌ ላይ ያለውን እምነት ዜሮ ማድረግ። ምን ማለት ነው ወይዘሮ ዘርፌ? አንቺን ያላመንኩ ማንን አምናለሁ? አንቺንም በደንብ ነው ማምንሽ፣ ሉላንም በደንብ አምናታለሁ። መጀመሪያ እዚህ ቤት ስመጣ እንደተናገርኩት እኔ ከእናንተ የምፈልገው ዝምድናችሁን ብቻ ነው። እኛም ያንተን ዝምድና እንፈልገዋለን። መቼም ሆዷ ውስጥ ያለውንም ልጅ ተቀብለዋል ብዬ አስባለሁ። ለሱ ምንም አታስቢ። ግን እርጉዝ ያገባሁት ቸግሮኝ እንዳሆነ ይሰመርበት። ታውቃለህ፣ የሆነ ነገር እያስታወስከኝ ነው። አንበሳ ገድዬ ለሚዳቆ ሸሸው አሉ። ቢያንስ አንበሳ ገዳይነቴም ካልተካደ ጥሩ ነው። ችግሩ እኮ አንበሳ ገዳይነት ሳይሆን ለሚዳቆ መሸሽ ነው። ወግም ታውቂያለሽ ልበል ሳሮን? ይልቅ በዚህ ሲያስገረምከኝ አንተ ነህ። ወጋ እንጂ ወግ እኮ የምታውቃት መስልም ነበር። ታውቂያለሽ ሳሮን፣ እዚህ ትንሽ ለመቆየት አስቤያለሁ። መቼም እኔም ብላ አይደለም እዚህ የምቆየው።
ግን ሌላ ደግሞ እዚህ የምትቆይበት ምክንያት የለህም። በእርግጥ ከድሮም ጀምሮ የከተማውን ህይወት ብዙ አልወደውም ነበር። እኔ ግን አታሳሻኝና ማለት ነው የገጠሩን ህይወት በጣም ነው የምወደው። ድሮ ራሱ ተማሪ እያለን ተማሪ ሁላ ዶክተር ነው መሆን የምፈልገው ኢንጂነር ምናምን ሲል፣ እኔ ግን ገበሬ መሆን ነበር የምፈልገው። አይ ሳሮኒ እየጠባሽኝ አይደለም ማለት እየጠባሽኝ ያልከው ያራዳ ቋንቋ ባልሆነ። ኧረ እያሞካሸሽኝ አይደለም ወይ ለማለት ፈልጌ። አይ ከዚህኛው ውስጥ የመጀመሪያው ይሻል ነበር። አይ ሳሮኒ አንቺን እንኳን ይዤ ወደዛ መመለስ አልችልም። ይሄ ለክብሬም ጥሩ አይደል። አሁንም ስለ ክብር እየተጨነክ ነው? ምን ሆነሻል ሳሮኒ? ይሄ እኮ የኖርኩበት ልማዴ ነው። እኔ ሽንፈትን አልወድም። ሁሉም ጀግኖች እኮ ሽንፈትን አይወዱም። ግን ለሁሉም ደግሞ የራሳቸው የሆነ ደካማ ጎን አላቸው። የአብዛኞቹ ደግሞ እኛ ቆንጆ ሴቶች ነን ድክመታቸው። አይ ይሄን ጉራ ትችበችው ያለሽ ልበል? ታውቃለህ፣ የሆነ ነገር እያሰብኩ ነበር። ብቻ እኔ ቤት እንሂድ እንዳት። እኔ ሴት ቤት መሄድ አልወድም። አረ ቀስ 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 እንዴ! 30 የሆነው እኮ በምክንያት ነው። ምን ሆነ 30 የሆነ? ሽንኩርቱ ልበል። እኔ ያሰብኩት ያለሁት ከሉሲ ጋር ባስታርቃችሁ ማለት ሰላም ብታወርዱ ብዬ ነበር። ተጣልተን ነበር እንዴ? እና ታዲያ ከራስ ጋር ተጣልተን ነው እንዴ እንደዛ ያዙ ይልቀቁኝ ስትለኝ ነበረ? ወይኔ ሽብሩ እንዳሻሽ ፈንጭብኝ እንጂ ጊዜ ከሾሞ ፍቅር የሾመ ሆነ እኮ ነገሩ። እውነቴን እኮ ነው። ጸብ ለማንም አይበጅም። ደግሞ ሉሲ እንደነገረችኝ ከሆነ እዛ ክፍለ ሀገር ያሉት ቤተሰቦቻችሁን በጣም ተቀያይመዋል። እሱን አይቀርሽ ሂጂና አስታርቂያቸው። ምን ችግር አለው? እኔ ሳሎን ፍቅራችን አስታራቂ ቢሆንስ? ደግሞ እኔ የራሴ የሆነ ቤት የለኝም። እኔም እኮ ቤት የለኝም። ያረፍኩት ዶክተር ሮቤል ጋር ነው። እረስቸው። ለካ ዶክተር ሮቤል ዛምድ ነው። አይ ዝምድናውማ ለሱራፌልም ነበር፣ ግን አሁን ሱራፌል ከቤት ተባሯል አሉ። እኔ እዚህ ከተማ ነገር ግራን ይገባኝ እንዴ! እንዴት ነው ቆይ ሰው ከኖርበት ቤት ውጣ ተብሎ የሚባረረው? አንተ ሱራፌልን ብትሆን ምን ታደርጋለህ? ማለቴ በሰው ሴራ ምክንያት ከኖርክበት ቤት ብትባረር። አስሮ የሮበረኝ ሰው ጆሮ ግንዱ ላይ ነበር አመለቀለት። ምንድነው የምትለቅበት? አይ ሳሮኝ ጩኸት ልበልሽ? ምን ሆነሻል አንቺ ደግሞ? ተይ እንጂ። ሽብሩማ ለቤዛ የሚጠቅማት ይመስለኛል። ለማንኛውም ጥሩ ሰላይ ሆኖ ያገለግለኛል። እና ግን ቆየት ነው ያለሽው አንቺ? እና ሉሲ ጋር ነበርኩ። አሁን ግን እሷ አግብታለች። እና ምንም ማረፊያ የለኝም እያልሽ ነው? ችግር የለውም፣ የሆነ ቦታ አርፋለሁ። ቅድም ያልኩህን ነገር ግን በደንብ አስብበት። እሺ? ምን ሆነ ማስብበት? ከሉሲ ጋር አስታርቃለሁ ያልኩህን ነው። እኔ የምልሽ ለምን ታዲያ የሆነ ሆቴል አናድር? ማለቴ አንቺ ለማታድሪ እውነት ይኸውልሽ የወርም ቢሆን ከፍልልሻለሁ። የኔ ውድ በጣም ንጹህ የሆነ የዋህ ልብ እኮ ነው ያለ። እንዴ ተይ እንጂ ሳሮኒ፣ የምን የዋህ ልብ እያሉ ልብ ማሞቅ ነው? ኧረ ተይ እንጂ ስሜን አሞቅሽው እንዴ! ተይ እንጂ ኧረ ሳሮኒ ሰው ያለበት እንዴ! እንደዚህ ባይሆን ምን አልኩህ?